ሰላም ሰላም ቤተሰብ፣ ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት እንግዲህ በባህር ዳር ቀበሌ 11 የገበያ ሁኔታው ከአዲስ ዓመት ማለቴ ከበዓል በኋላ ወይም ደግሞ ከትንሣኤ በዓል በኋላ ምን ይመስላል የሚለውን ገበያውን ለማየት ነው። እንግዲህ እዚህ ጋር እንደምታዩት አትክልቱ ምኑ በጣም በሚገርም ሁኔታ ያው ገበያው ላይ ትንሽ ደመቅ ያለ ነው። እንግዲህ አንዳንድ ሰዎች ደግሞ በዚህ መካከል እየቀረጽን ስንጓዝ ምንድን ደግሞ የጉዞ ቀረጻ መጣ እንዴ ምናምን እያሉ ብዙ ነገር እያሉን ነበረ። እንግዲህ ገበሬው እንደምታዩት ሁሉም በራሱ ገበያ በራሱ ዓለም እየሰመጠ ነው፣ እየሮጠ ነው። ያው እንግዲህ ይችን ቀን ደግሞ ያው በልቶ ቀምሶ ለማደር አትክልቱ እንደምታዩት ነው። ሽንኩርቱ፣ ጎመኑ ያው እንግዲህ ቲማቲምም ኪሎ 30 ብር ምናምን፣ ሽንኩርት 40 ብር ነው በዛ ቀን እየቀረጽን በነበረበት ሰዓት የሚታየው። እንግዲህ ይህን እንደምታዩት አንዳንድ ሰዎች ደግሞ እዚህ ጋር በጣም የሚያስቁት ነገር ምንድን ነው፣ ላለመቀረጽ ምናምን ሙከራ እያደረጉ ነበረ። አትቅረጸን ምናምን እያሉ ነበረ። ገበያው በጣም ደማቃ ነው፣ ነግዱ። ያው እዚህ ጋር የምታዩቸው በደንብ በካሳ ይህን ቲማቲም በቃ አስገብተውታል። እንዳለ የሌለ ነው መቼም። ቲማቲም ደግሞ አሁን በዘመናዊ መንገድም እየተሰራ ስለሆነ እንደ ድሮ በቃሪያ ምናምን በሽንኩርት ብቻ አይደለም። እና ቤተሰብ ቀበሌ 11 ገበያ እንግዲህ የህዝቡን ፍሰት ተመልከቱት፣ ድምቀቱ ምን ይመስል ነበረ ምናምን የሚለውን ነገር ይኸው እንደዚህ እንደምታዩት ደመቅመቅ ያለ ነው። በቃ አይናችሁ ያየውን ነገር መሸመት የምትችሉበት ገበያ ነው። እዚጋ የእጅ ጋሪዎች ምናምን እያዩን ነበረ። አንዳንዶች ደግሞ እንደምታያቸው ላለመቀረጽ ምን እያደረጋችሁ ነው ምናምን አይነት ነገር። ምክንያቱም እኛ ሰውን ዝም ብለን እንዲሁ ካሜራ ጠምደን ስንቀርጽ ትንሽ የመፍራት ምናምን ነገር አለ። መቼም ያደግንበት ማህበረሰብ ትንሽ አስቸጋሪ ነው እና ሰው የዕለት ጉርሱን ይህንን የመከራ ኑሮ ይህንን የኑሮ ውድነት ለመጋፈጥ በየአቅሙ የጉልት ነገሩን ይዞ ተቀምጧል። ያው እንግዲህ ይህ መበረታታት ያለበት ነገር ነው። ያው መቼም ሳይሰራ አይበላም። ያው በዛ ላይ ደግሞ ልጅ ያለው አለ፣ ስንት ነገር አለ። የዚህን የ2026 ዘመን ጊዜ ተውትማ ዝም ብላችሁ። ምንም ይሄ ነው የሚባል ነገር አይደለም። ሰው በቃ ገበያ ገብቶ እኮ እያማረረ ነው ያለ፣ የእውነት እያማረረ በቃ እንዳለ። ምክንያቱም ከቀን ቀን የኑሮ ውድነቱ እየጨመረ ስለመጣ ሰው የተሻለ ነገር መብላትም የሆነ ነገር ማድረግ፣ ለምሳሌ 500 ይዛችሁ ብትገቡ 2 ነገር ነው አንጠልጥላችሁ የምትገቡት በዚህ ሰዓት ማለት ነው። በጣም የኑሮ ውድነት አለ፣ ከፍተኛውን የኑሮ ውድነት ነው። እንግዲህ ይህንን ደግሞ ያው እንግዲህ የኑሮ ሁኔታው እስኪመቻች እንግዲህ በትዕግስት ለመጋፈጥ በቃ ሰው በየአቅሙ የሚቀጥቅጣል። ምን አለ ገበያ ውስጥ ምግብ ምናምን ያዘጋጃል። እዚያው ገበያ ውስጥ ደግሞ ምን አለ ምሳ አለ። ምሳ መብላት የምትፈልጉ ሰዎች እዚያው ገበያ ውስጥ አልጋ በሲባጎ እየሰሩ እያያችኋቸው ነው። እኛ ቀጥታ እስኪ እንቃኘው ይህን 03ን አካባቢውን እንቃኘው። እዚህ ጋር ደግሞ በጣም ተሸማቃ አንድናት በቃ እየጠያየቅናት ነበር አንዳንድ ነገር። እንግዲህ የአገር ውስጥ ሩዝ ቅናሽ ነው፣ የእኛ ምርት ማለት ነው። መቼም ታዋቂ ነን በዚህ። የውጭ ከተባለ ብዙ ዋጋ ነው የምናዋጣበት። የሀገር ውጭ ነው ከተባለ ደግሞ ብዙ ዋጋ እናወጣበታለን። የሀገር ውስጥ ነው ከተባለ ደግሞ ቅናሽ ነው። እንዲሁም ለመብል ምናምን የተዘጋጀ በማይመስል ደረጃ ነው እኛ የምናስበው፣ የራሳችንን ንብረት ማለት ነው። እኔ አንዳንዴ ይገርመኛል። እየጠየኳት ነበረ እዚህ ላይ እና 160 ብር 180 ብር የውጭ 130 ብር ደግሞ የሀገር ውስጥ። እንግዲህ አስቡት የ50 ብር ልዩነት አለው እዚህ ላይ ማለት ነው። ለምንድን እንደሆነ በዚህ ልክ እየተለያየ የመጣ እንደሆነ አላውቅም። እንግዲህ 160 ብር ገብቷል መኮረኒ። ከባድ ነው እንግዲህ አንዳንዴ ያው አንዳንድ ብዙ ልጆች ያላቸው ሰዎች ናቸው የሚቸገሩ በዚህ ጉዳይ። ምክንያቱም ሩዝ፣ መኮረኒ እንደነዚህ የህፃናት ማሳደጊያ የሚሆኑ ነገሮች ላይ ትንሽ ጭማሪ አለ። እንግዲህ መጥኑ ነው የምለው። እንግዲህ መጥናችሁ ውለዱ፣ ሌላ ምንም አልልም። ያው እንግዲህ ያው የኑሮ ውድነቱን ያማከለ ቢሆን እንደኔ ጥሩ ነው። ከዛ ውጭ ግን ያው አቅማችሁ የምታውቁ እናንተ ናችሁ። እና ትንሽ የኑሮ ሁኔታ በጣም ከበድ ብሏል፣ የእውነት ማለት ነው። በጣም ከበድ ብሏል። ምንም በቃ አስቸጋሪ በሚባል ደረጃ ነው እየሄደ ያለው እና ቤተሰብ ቻናል ላይክ ሰብስክራይብ ማድረጋችሁን አትዘንጉሽ። እያደረጋችሁ ነው መጓዝ
ዝም ብላችሁ እንትን አትበሉ። ያው እዚህ ጋር ደግሞ እንግዲህ ምግብ ቤት እዛው ገበያው ውስጥ ያው የራበው ሰው ምናምን ምግብ አዝዞ መብላት እንዲችል ያው ምግብ ቤቶች ምናምን አሉ። ያው አንድ ምግብ እዚህ 90 ብር ነው። ድንች ፍርፍር ቆንጆ የሚባል ድንች ፍርፍር 90 ብር ነው። ያው እንግዲህ ብታይ ሙቀቱ ግን የእውነት ማለት ነው እዚህ ገበያ ውስጥ ሙቀቱ በተለይ እሳት ጋር ምናምን እንደዚህ ጥዶ ምናምን እንትን ለማለት ትንሽ በጣም ከባድ ነገር ነው። እዚህ ጋር አንዳንድ ነገር እየጠየኳት ነበረ። ያው ገበያው ምናምን ቀዝቅዟል፣ ሙቷን እንደ ድሮ አይደለም፣ በቃ በጣም ከባድ ነው ምናምን እያለች ነው። እንግዲህ አንድ አይነት አይደለም። ወደታች ወደ ገበያ ያለውና ወደ መስመርዳ ምናምን ያሉ ነገሮች አንድ አይደሉም። ምክንያቱም ምንድነው ብዬ ስጠይቃት የኛ የምንከራይበት ብር ቅናሽ ስለሆነ ነው 90 ብር ያደረግነው ድንች ፍርፍሩን። ወደ ገበያ ምናምን አካባቢ ግን ያው የቤት ኪራዩ ራሱ በጣም ውድ ስለሆነ ይጨምራል፣ ግድ ነው ምናምን እያለች ነበር። እኔ እየጠየኳት ነው ለምንድን ነው እዚህ የቀነሰበት ምክንያት ብዬ ስጠይቃት ማለት ነው። እና በቃ ሰው ጥድፊያ ላይ ነው እናቴ። ሰው ተቀምጦ መዋል አይፈልግም። የስራ አጥ ብዛት አለ። ሰው ስራ አይፈልግም፣ ተቀምጦ ነው የሚውል ምናምን ይባላል እንጂ እኔ እንዳየሁት ደግሞ ሁሉም ሰው የዕለት ጉርሱን ቀምሶ ለማደር ተፍ ተፍ እያለ ባለችው ነገር ትንሽም ትሁን ሎሚም ይዞ ተቀመጠ፣ ድንችም ይዞ ተቀመጠ፣ ሽንኩርትም ይዞ ተቀመጠ፣ የእጅ ጋርም ገፋ፣ ተሸከመም፣ ምንም አለ ብቻ ዝም ብሎ አይውልም። አረ እዚህ ጋር ተመልከቱ፣ በጣም ደስ የሚል ድንች ፍርፍር እየተሰራ ነው። ያው እንግዲህ ሄዳችሁ አሰርታችሁ ተጠቀሙ ነው ምለው፣ ሌላ ምለው ነገር አይኖርም። እና የኑሮ ውድነቱን ነገር አታንሱት የእውነት ማለት ነው። እንደምታዩት ነው እንግዲህ ሁሉም ነገር ከባድ ነው። በቃ የኑሮ ውድነት አስቸግሯል። ያው ነዳጅ ጋር ቤንዚን ጋር እያይዘውታል እነሱም። ምን በቃ ሁሌ አሁን ከምጠይቃቸው ነገሮች ሁሉ እነሱም ያያይዙት ነገሩን ከምን ጋር ነው? ከቤንዚን ጋር ነው። ምክንያቱም አንዳንድ ነገሮች ሲመጡ ትራንስፖርት ምናምን ይፈልጋሉ መሰለኝ። እስኪ ተከተሉኝ እያልኩ ነው እንግዲህ። እዚያው እየዞራችሁም ሻይ ሁላ አለ እኮ ሻይ ቡና ምናምን እዛው እያዞረ የሚሸጥ ማለት ነው። ሻይ ቡና ምናምን አለ። በቃ እንደዚህ ውስጥ ለውስጥ የተጓዝነው ነበረ ሙሉ ገበያውን ለመቃኘት። እንግዲህ እንደምታዩት ነው። ይሄኛው ሳይድ ትንሽ የሸክላ ምናምን ነገሮች የሚበዙበት ያው ሞቅ ያለ ሰፈር ነው ይሄኛው ሰፈር። እስኪ ኑ በጋራ እናየዋለን። ተመልከቱት እንግዲህ እዚህ ጋር ብቅል የእውነት ብቅል ጌሾ ምናምን የተበቀለ ብቅል ሁላ እየተሸጠ። እስኪ ተመልከቱ። ማብቀል ምናምን ማትችሉ ሴቶች በቃ ገበያ ሄዳችሁ መሸመት ትችሉ አይደለም? ምን ችግር አለ? ይኸው የጠላ ምናምን የምትፈልጉት ነገር እንደዚህ አለ አይደለ? ቤት ላይ የሆነ ነገር ለማዘጋጀት ስትፈልጉ እዚህ ቦታ ሄዳችሁ መሸመት ትችላላችሁ። ሌላ ቅመማ መስመር ገባ እንዳል። በቃ አሁን ደግሞ ሸክላ ደረስን። ሸክላውን በቃ ጅበና ምናምን ታምር ነው። ተመልከቱ እስኪ ጅበና። ያው በእኛ ሀገር አጠራው ኩስኩስት የሚሉት አሉ። ጅበና ያለ በአረንጓዴ ቢጫ ቀይ የደመቀ ጅበና ነው ያለ። እንዳለ ማጤሻ ምናምን ገባን። በዚህ ሳጠራ መንደር ትለዋለህ። እዚህ ላይ ሳጠራ መንደር ያው ሸክላ መንደር ተመልከቱት። ሸክላ ምናምን እንዴት እንደሚያምር ድስቶች፣ ጅበናዎች፣ እንደዚህ እንጀራ ማስቀመጫ መስፋት ማትችሉ ሴቶች ደግሞ በተለይ እዚህ ቦታ መጣችሁ መሸመት ነው። ምንም የሚያስፈልግ ነገር የለም፣ ከባድ ነገር የለውም። ተመልከቱ። በቃ ለምን ኢትዮጵያ ግን ያን እንደ ሀሳብ ለምንድን ነው የጅበና ምናምን ኤክስፖርት ብታደርግ ምን ችግር አለው? በዚህ ልክ እየተመረተ ከሆነ ጅበና ኤክስፖርት ብታደርግ እኔ እንደኔ ደስ ይለኛል። በቃ ምን ችግር አለው? ይሄ ምንም የሚያሳስብ ነገር እኮ አይደለም። ያው ተመልከቷቸው። እዚህ ጋር ደግሞ ምን እያለች እንደሆነ ታውቃላችሁ? ኑ እና ማቀረጽ ኢንተርፕራይዞች መስሪያ ቦታ እንዲሰጡኝ ማመርትበት ምናምን እያለች ነበረ። እኔ ደግሞ እንግዲህ ኢንተርፕራይዝ አይደለሁ ምንም አይደለሁ ምናምን እያልኳት ነው። በል እንግዲህ አስያለች። እዚህ ጋር ደግሞ የጥራጥሬ እህል አለ አይደለ? የምግብነት የሚውሉ ዕለታዊ ፍጆታዎች እነሱ አሉ። እንግዲህ እንደዚህ አድርገን የዛሬን ቀን ጨረስን ማለት ነው።